ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። እንደምትመለከቱት በጣም ደስ የሚል የሚያምር ቦታ እየሄድኩኝ እቀርጽላችኋለሁ ማለት ነው። ሰብስክራይብ ላይክ እያደረጋችሁ ተከታተሉ ማለት ነው። እና እንደዚህ ደስ የሚል ቦታ መሄድ ደስ ይለኛል። በተለይ ግሪን ያለበት ቦታ ምክንያቱም አንደኛ አይምሯችሁን ሁሉ ነገራችሁን ትታደሱበታላችሁ፣ ሰላማችሁን ታገኙበታላችሁ ማለት ነው። ይሄ እንግዲህ እንደምትመለከቱት የምወደው የስራ ቦታዬ ነው ማለት ነው። ደስ ይላል እና በጣም እየመለሳለሁ ከልጆች ጋር ወክ አደርጋለሁ። እንደምታዩት በጣም በሚማርክ ሁኔታ እውነት አበባው ራሱ ሲያምር ምን አለበት ለፍቅረኛዬ ቀንጥሼ ብሰጥ እያልኩ ነበረ፣ ግን የለም ዞሮ እንግዲህ እንደምትመለከቱት ነው ውዶቼ። በጣም ነው የሚያምረው። እየተደነቅኩ ነበር ስቀርጽ የነበረው አሳዎቹ ምናምን። እንግዲህ እያያችሁ እየተመለከታችሁ ውዶቼ እንደግ አብረን። የምትመለከቱት እንግዲህ ደስ ብሎ ነው እየሄድኩ ያለሁት ማለት ነው። አንድ ነገር የምነግራችሁ ነገር ውዶቼ ራሳችሁን አታጨናንቁ። የምሬን ነው የምላችሁ። በተለይ እኛ ስደት ያለን ልጆች ማለት ነው ባልሆነው በሆነው ምናምን ነው የምንጨነቀው። የሚረዳን የለም፣ የሚያስብልን የለም። የእውነት ነው የምላችሁ እና የራሳቸው ጉዳይ የእውነት የራሳቸው ጉዳይ ነው። አንዳንዴ እንደዚህ ወጣ ብለን ሴትዮ ምናምን ከሌለች በተለይ ማለት ነው የምሬን ነው የምላችሁ ቤት አልቀመጥም። ግቢ ውስጥ እዞራለሁ። በቃ ራሴን ማስጨነቅ አልፈልግምና ምን አባቱ ለሁላችንም እግዚአብሔር ያለውን ነው የምንኖረው እና ማንም አያስብልንም። በተለይ እንደዚህ ወጣ ብዬ ስመለስ ማለት ነው ሁሉ ነገሬን እረሳዋለሁ። እውነት እንደኔ መዞር የምትወዱ ልጆች ታድላችኋል ማለት ነው ጋይስ። እና በቃ ወክ አደርጋለሁ፣ እሄዳለሁ፣ እቀርጻለሁ፣ ዘና ብዬ እመጣለሁ። የእውነት ነው የምላችሁ እና እንደምትመለከቱት ግሪኑ በቃ ኢትዮጵያ ያለው ነው የሚመስለኝ። ሁሉን ነገር እረሳለሁ። በተለይ የሚያስጨንቀኝ ነገር ካለ የሚያሳስበኝ ነገር ካለ እውነቴን ነው የምላችሁ እርስት ነው ማረገው። የእውነት ነው የምላችሁና አስፋልት ልሻገር ነው እዚህ ጋር እንደምትመለከቱት እንግዲህ ተሻግሬ መሄድ ይመስላችኋል። እዛኛው ሞል እየሄድኩ ነው ጋይስ። እዛ ሞል ሄድና ፈታ እልና በቃ አንዳንድ ነገሮች አይቼ ምናምን እመጣለሁኝ ማለት ነው። ምን አባቱ እና ድሮ ማለት ነው ምንድነው ከኢትዮጵያ ስመጣ አዲስ ማለት ነው የምሬን ነው በጣም ነው መውጣት የምፈራው። እየለመድኩ ስመጣ ግን ራሴን ችዬ መሄድ ጀመርኩኝ። መፍራት አቆምኩኝ። ለማንም የምፈራው ምንስ ያስፈራኛል? የማይለመድ ነገር የለም። ቆሻሻ እንኳን ለመጣል በጣም ነው የምፈራው። ታምናላችሁ? አለማወቅ ይሄ ማለት ነው እና ምንም የሚያስፈራ ነገር የለም። የማይለመድ ነገርም የለም። እንደምትመለከቱት መኪና እንኳን ለማቋረጥ እንዴት እንደምፈራ የነበረው ማለት ነው። ምክንያቱም እዚህ ሀገር መልስ እኔ ያደግኩት ያው ትንሽ የከተማ ስለሆነ በጣም ነው የምፈራው የነበረው የእውነት። ለምን እፈራለሁ? ሰው ብቻዬን እስከፈለኩበት መሄድ እችላለሁ። እንደውም የሆነ ጊዜ ማለት ነው የእውነት ቆሻሻ እጥላለሁ ብዬ ጠፍቼ ራሱ ነበረ። የእውነት ነው የምላችሁ አታምኑም እኮ የጣልኩበት ቦታ ማለት ነው የሴትዬ ቤት ጠፋብኝ። ተመልሼ መግባት አልቻልኩም እና ያ ነገር ሳስበው ለምን ኢንጆይ አላደርግም እንዴ? ኦ ማይ ጋድ እኔ ከመበታችን ነኝ ምናምን እያልኩኝ ፈታ ብትን እያልኩላችሁ ነው ማለት ነው። ሰላማችሁ ይብዛ። እንዲህ እያስጎበኘኋችሁ እንግዲህ ላይክ ሰብስክራይብ እያደረጋችሁ ተከታተሉ ውዶቼ። እንግዲህ ከዛ አንስቼ ነው እንግዲህ አቋርጬ የመጣሁት። በእግሬ ነው የሚለው ግን አላቸው የሆነ ድራይቭ የሚያደርግ እዚህ የሚያደርስ አለ እስከ አስፋልቱ። ግን እኔ ራሴ መሄድ ስለፈለኩኝ ወክም ስለፈለኩኝ ነው። ደረጃ አለው እሱም ደግሞ እንግዲህ አብረን እንወጣለን ውዶቼ። እወዳችኋለሁ። እንግዲህ ተከታተሉኝ ማለት ነው። ቀጥሉ።
ደረጃውን ለመውጣት እየተታገልኩኝ ነው፣ እየደረስኩኝ ነው ወደ ደረጃ ማለት ነው። ጉዞ አብረን እንከታተላለን። ውስጥ ስገባ ደግሞ በሌላ ቀን ቀርጽላችኋለሁ። ባይ